ጓደኞቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ሰብስክራይብ አድርጉ እና አበረታቱ። እኔ ጋር ምክር እማቀው አውቄ አይደለም ከእናንተ ተሽዬ አይደለም፣ ግን ትንንሽ እማቃቸው ከተማርኳቸው ተምሬ ካለፍኩበት መንገድ እሱን ነው ማካፈላችሁ ማለት ነው። እና አንዳንድ ሴቶች አላችሁ እህቶቼ፣ አንዳንድ እህቶቼ ማለት ነው እህቶቼ የሚሉ አሳምሮና በጣም የምትወጁ በጣም የምታፈቅሪው ልጅ እሱ እንደ ወንድም ቀርቦሽ ከሆነ የሰፈርሽ አብሮ አደግሽ ነው። አንዳንዴ በጣም ደግሞ እኛ ሴቶች ችግር ያለብን ነገር አብሮ አደጎቻችን የሰፈሮቻችን ልጅ እናፈቅራለን። አብሮ አደጎች ከሆነ የሰፈርሽ ልጅ ከሆነ በጣም እሱ እንደ እህት ነው ያቀረበሽና አንቺ በጣም ትወጂዋለሽ። በሆነ አጋጣሚ ሻይ ቡና እንበል ብሎ ሊጠራሽ ይችላል። በቃ በሆነ አጋጣሚ ትገናኛላችሁ። ትወጂዋለሽ፣ በጣም ታፈቅሪዋለሽ እና መንገድ ትፈሪያለሽ። ባጣውስ የሚለው ነገር ስጋት ያድርብሽና መንገድ ትፈሪያለሽ። አትፍሪ። በሆነ አጋጣሚ ይሄ ልጅ ሁሌም እየደወልሽ ዛሬ እንደዚህ አይነት ቀጠሮ አለብኝ አብረን እንውጣ፣ ዛሬ እንደዚህ አይነት ቦታ ሻይ ቡና እንበል ትይዋለሽ። በሆነ አጋጣሚ እየደወልሽ የምትገናኘው ነገር ከሆነ ይሄ ልጅ ሁሌ ባገኘሽ ቁጥር ፍቅርሽ እየጨመረ ነው የሚመጣው ማለት ነው። ሁሌ ባገኘሽ ቁጥር ፍቅርሽ ይጨምራል። ከዛ በኋላ ማን ይቆደር? አንቺ ትጎጃለሽ። እሱ እኮ እንደ እህት ነው የሚቀርብሽ። አንቺ ግን ወደሽዋል። ያለች ምን እንደምታረጊ ልንገርሽ። ንገሪው ፍርጥርጥ አድርገሽ እኔ እንደዚህ አፈቅርሃለሁ፣ ወድሃለሁ፣ በጣም ነው ማፈቅር ብለሽ ፍርጥርጥ አድርገሽ ንገሪው። ከዛ በኋላስ ይምታሽ፣ ይስደብሽ፣ ይጩህብሽ አንቺ ከልብሽ ካወጣሹ አፈቅርሃለሁ ብለሽ ተንፈስ ካልሽ ለአንዴና ለመጨረሻ ከይወልሽ ወጥተሽ እልም ብለሽ ካጠገቡ ካይኑ መጥፋት ማለት ነው። ገብቶሻል? ከዛስ እሱ በፍቅር ይሰለሰላል። በቃ ከየት ላምጣት ይላል። አንቺ ተንፈስ ብለሽ ጠቅ አድርገሽው ጥፊበት። ከዛስ በኋላ ፍለጋሽን ይጀምራል። በጓደኞችሽ በማ ያፈላልግሻል። በቃ አንቺ ስጥፊበት ማለት ነው። ምክንያቱም ለመንገር አትፍሩ። የምታፈቅሩትን ሰው ለመንገር አትፍሩ። ገባሽ? አትፍሪ ለመንገር እህቴ። ንገሪው፣ ፍርጥ አርግተሽ ንገሪውና ለአንዴና ለመጨረሻ ነገርሽው ካጠገቡ ካይኑ ስር ጥፊ። ከዛስ በኋላ እሱ ፍለጋሽን ይጀምራል። በእግሩ እስከሚሄድ ታስደርገዋለሽ። ለምን እኛ ብቻ እንጎዳለን እንዴ? እነሱም ይጎዱ እንጂ። እና ይሄ ነው። አሁን ሁለተኛ ደግሞ የሚያፈቅርሽ ወንድ ልጅ ወይም ደግሞ ለአንቺ ክብር ያለው ወንድ ልጅ በሄደበት ሁሉ አስከትሎሽ ይሄዳል። ከስራ ውጭ ስራ ቦታ ወይም ቢሮ የሚሰራ ነገር ከሆነ ቢሮ መቼም አስከትሎሽ አይሄድም። አንቺን የሚያፈቅርሽ ነገር ከሆነ አንቺን የማያፍርብሽ ነገር ከሆነ በሄደበት ሁሉ አስከትሎሽ ይሄዳል። ሰርግ ቤት ጓደኞቹ ሻይ ቡና ቢፈልግ፣ የሆነ አጋጣሚ ቤተሰብ ጋር ለመሄድ ቢፈልግ፣ የቤተሰብ ጉባኤ አለ ብሎ ከቤተሰብ ጉባኤ አንቺን እንትን የሚልሽ ነገር ከሆነ የሚያሳትፍሽ ነገር ከሆነ ቤተሰቡ ጋር ወይም ከእህቶቹ ሁሉ የሚያገናኝሽ ነገር ከሆነ ለአንቺ ፍቅር አለው። አለበለዚያ ከቤተሰብ ለይቶ ጉባኤ ካላቸው ቤተሰብ ስብሰባ ጉባኤ ካላቸው የቤተሰብ ምክክር ካላቸው አንቺን ካላሳተፈሽ ይሰራ በሄደበት አስከትሎሽ ካልሄደ ከስራ ውጭ ለአንቺ ፍቅር የለውም፣ ፈጽሞ ፍቅር የለውም። ይሄን ወንድ ሽሽው እነግርሻለሁ። በጣም ነው የምወዳችሁ። ሰብስክራይብ አድርጉኝ፣ ኮመንት ጻፉልኝ አሪፍ ነው ብላችሁ። እኔ በጣም በቃ ወዳችኋለሁ እና በዚህ አጋጣሚ እህቶቼ በርቱልኝ፣ ጠንክሩ፣ ትችላላችሁ። እኛም የራሳችን ራስ በራሳችን ጀግና ሆነን ተያይዘን ማድረግ አለብን። የማንም ገረድ መሆን የለብንም። እኛ ስደተኞች እኛ ወደፊት መግባት መውጣት ነው ያለብንና እኛ የሌላዎቹን ለምንድን ነው የሌላዎቹን ቪዲዮ የምናየው? እኛም እኮ መስራት እንችላለን። ሜካፕ ስላልተቀባል ነው። ወዳችሁ ቻው፣ ይመቻችሁ። በወንዶች ደግሞ እመጣለሁ።